በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ልጆች በእግዚአብሔር ፍጹም ሰላም እንደምን ቆያችሁ? ዛሬ ደግሞ ታምረኛዋ የቃል ኪዳን ቦታ በሰሜን ሸዋ አርማንያ ሳራምባ ደብረ ገነት ቅድስት ኪዳነ ምሕረትና ቅድስት ክርስቶስ ሰምራና ቅድስት አርሴማ ገዳም ያለውን ሁኔታ በደብሩ አባት በመምህር ጳውሎስ ገለጻ ያደርጉልናል። ወደ እሳቸው ወስዳቸዋለሁ። እስከዛን ድረስ ሰላም ቆዩ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላክ አበዊነ ዘአብጽሐነ እስከ ዛቲ ሰዓት። እኔ መምህር ጳውሎስ ከተማ በሰሜን ሸዋ ደብረ ብርሃን ሀገረ ስብከት ስር የምትገኝ በሳራምባ ደብረ ገነት ቅድስት ኪዳነ ምሕረት ገዳም ያለውን ታሪክ ለመናገር ነው የምፈልገውና ይህንንም ልናገር የምችለው በዘፈቀደ ገብረ እግዚአብሔር እንደ እግዚአብሔር መልካም ፈቃድ የቦታውን ቃል ኪዳንና እናታችን የአምላክ የድንግል ማርያም የቅድስት ኪዳነ ምሕረት ቃል ኪዳንን ነው ልናገር የምፈልገውና እግዚአብሔር አምላክ ይችን ዕለት ይችን ሰዓት ባርኮ ቀድሶ በዚህች ዕለት በዚህ ሰዓት ያሰባሰበን የጠበቀን ያደረሰን የአባቶቻችን የቅዱሳን አምላክ ልዑለ ባሕርይ ቸሩ አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ኪዳነ ተካየርኩ ምስለ ኅሩያንየ በመዝሙረ ዳዊት መዝሙር 88 ከቁጥር 2 ላይ ጀምረን ስንመለከት ከመረጥኳቸው ወዳጆቼ ጋራ ቃል ኪዳኔን ለዘላለም አጸናለሁ ይላል በአምላክ ነቢየ እግዚአብሔር ቅዱስ ዳዊት። እግዚአብሔር በዳዊት ላይ አድሮ ይህን ቃል ሲናገር ከመረጥኳቸው ወዳጆቼ ጋራ ቃል ኪዳኔ ለዘላለም አጸናለሁ። የተመረጡት እነማን ናቸው? እግዚአብሔር ወዳጆችስ እነማን ናቸው ስንል የነ አብርሃም የነ ይስሐቅ የነ ያዕቆብ አምላክ እግዚአብሔር ወዳጆች የሚለው እነ አብርሃምን እነ ይስሐቅን እነ ያዕቆብን ነው። እነ ዳዊትን እነ ሰሎሞንን ነው። ብዙ ቅዱሳኖች ወዳጆች ይላቸው። ከብዙ ቅዱሳን ደግሞ ከቅዱሳን በላይ ቅዱስ የሆነችው እናታችን ድንግል ማርያም ናት። ለስም አጠራሯ ክብር ምስጋና ይድረስ። ሊቁ ቅዱስ ኤፍሬም የአቢ ክብራ ለማርያም እምኩሎሙ ቅዱሳን፣ ከቅዱሳን ክብር ይልቅ የማርያም ክብር ይበልጣል። እንግዲህ ቅዱሳን ስንል ከመግቢያ ላይ እንደገለጽኩት ከመረጥኳቸው ወዳጆች ጋራ ቃል ኪዳኔን አጸናለሁ። ከመረጥኳቸው ከብዙዎች ከነ አብርሃም ከነ ይስሐቅ ከነ ያዕቆብ ከመረጥኩት ሲል ደግሞ ከነ ዳዊት ለዳዊት የሰጠውን ቃል ኪዳን እግዚአብሔር እንደማያፈርስ ምኑ ላይ ነግረናል መጽሐፍ ቅዱስ። መሐለ እግዚአብሔር ለዳዊት በጽድቅ ወይኔስብ ይላል ቅዱስ ኤፍሬም ውዳሴ ማርያም ላይ። ቅዱስ ኤፍሬም ውዳሴ ማርያም ድርሰቱ ላይ መሐለ እግዚአብሔር ለዳዊት በጽድቅ ወይኔስብ። በመዝሙረ ዳዊትም ላይም እንደዚሁ ስንመለከት መዝሙር 131 ከቁጥር 11 ላይ እንደዚሁ ይለናል። እግዚአብሔር ለዳዊት በእውነት ማለ። በእውነት ሐሰት ሳይሆን እግዚአብሔር ለዳዊት የማለው በእውነት ነው። በእውነት ማለ። ከማለም ደግሞ መሐላውን አያፈርስም። ምኑን አያፈርስም አልኳቸው? መሐላውን አያፈርስም፣ በመሐላውም አይጸጸትም። ቅዱስ ኤፍሬም ለዳዊት በእውነት ማለ። የማለውን መሐላ ደግሞ ሰው ቀን ጥሎኝ ጠጅ አስክሮኝ ብሎ ይሰቀቃል፣ ይጸጸታል። እግዚአብሔር ግን ይሄ ሁሉ የለበትም ይላል። ለብዙ ቅዱሳን አባቶቻችን ለምድራውያን ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ለቅዱሳን አበው፣ ለሰማያውያን መላእክት አምላክን ለወለደች ለእመቤታችን ለድንግል ማርያም ቃል ኪዳን ሰጥቷቸው
ይህ ቃል ኪዳን ማለት ስምምነት ውል ማለት ነው። የማይፈርስ ነው፣ የማያጸጽት ነው። ለዘለዓለም ጸንቶ የሚኖር ቃል ኪዳንን እግዚአብሔር ለቅዱሳን ሰጥቷልና ከቅዱሳን በላይ ደግሞ ክብር ያላት ልዕልት የሆነችው ንጽሕት የሆነችው ቅድስት የሆነችው ብርክት የሆነችው ብሩክት አንቲ እምአንስት ወብሩክ ፍሬ ከርሥኪ ተብሎ በቅዱስ ገብርኤል ሉቃስ ወንጌል የተነገረላት እመቤታችን ድንግል ማርያም በስመ አጠራሯ ከመመስገንና እመቤታችን ድንግል ማርያም በስመ ሐረያ እግዚአብሔር ለጽዮን ማርያም ከመ ተኵኖ ማደሮ ዛቲ ትምራት እግዚአብሔር ከሀገር ሁሉ ከዓለማት ሁሉ ኢየሩሳሌምን እንደመረጥካት ከቅዱሳን አንስት ሴቶች ሁሉ ደግሞ እመቤታችን ድንግል ማርያምን ማደሪያዬ ትሆን ዘንድ መረጥኳት ብሎ ማኅደረ መለኮት ተብላ የምትጠራው እናታችን ድንግል ማርያም ለመለኮት ማደሪያ እንድትሆን ድንግል ማርያም ተመርጣለች። በመመረጧም ደግሞ አምላክን ወልዳለች። አምላክን በመውለዷ ደግሞ ከብዙ ሴቶች ትበልጣለች። የዳዊት ልጅ ሰለሞን ምንድን ነው ያለው? መልካም ያደረጉ ብዙ ሴቶች አሉ፣ አንቺ ግን ከሁሉ ትበልጫለሽ። ከሁሉ የምትበልጠው በምንድን ነው? አምላክን አምላካችን መድኃኒታችን ኢየሱስ ክርስቶስን በወለደች 2 ዓመት በሆነው ሄሮድስ ሊገለው ይፈልገው ስለነበረ የእግዚአብሔር መልአክ ቅዱስ ገብርኤል ዮሴፍን ሄሮድስ ሕፃኑን ሊገለው ይፈልገዋልና ተነስተህ ወደ ግብጽ ውረድ፣ ወደ ግብጽ ሽሽ፣ እስከምነግርህም ድረስ በዚያ ተቀመጥ አለው። ያን ጊዜ የ2 ዓመት ሕፃን ልጅ የአምላክ እናት ልትሆን የተመረጠች እናታችን ድንግል ማርያም አምላኳን ልጇ ኢየሱስ ክርስቶስ መድኃኔዓለምን ይዛ ወደ ግብጽ ሸሸች። ግብጽም ብቻም አይደለም፣ ወደ ሀገራችን ወደ ኢትዮጵያ ወደ ኢትዮጵያ መጣ። በሀገራችን በኢትዮጵያ ላይ በስደት ዓለም በምትዘዋወርበት ወቅትና ሰዓት ቃል ኪዳን ሰጣት። ይህን ቃል ኪዳን የተሰጣት መቼ ነው? በስደቷ ጊዜ። በስደቷ ጊዜ ቃል ኪዳኑን የተቀበለችው ቤት ነው ብንል በሀገራችን በኢትዮጵያ በሰሜን ሸዋ ደብረ ብርሃን ሀገረ ስብከት በምትገኘው አርማበር ወረዳ ከደብረ ሲና ዝቅ ብሎ አርማንያ ሳራምባ ደብረ ገነት ቅድስት ኪዳነ ምሕረት ቤተክርስቲያን እናገኛለን። ኪዳነ ምሕረት ማለት እንግዲህ የምሕረት እናት እንደነ ዳዊት ቃል ኪዳን የተሰጣት እንደነ አብርሃም እንደነ ይስሐቅ እንደነ ያዕቆብ እንደ ቅዱሳን አበው ለእመቤታችን ለድንግል ማርያም ቃል ኪዳን ተሰጣት። ቃል ኪዳን እናት እና በስደቱም ጊዜ በዚህ በሳራምባ ደብረ ገነት ቅድስት ኪዳነ ምሕረት ላይ ያው እንግዲህ በተአምረ ማርያም ላይ ታሪኳ ቃል ኪዳን እንደሰጣት ቃል ኪዳን እንደገባላት በዚህ በሰሜን ሸዋ ሳራምባ ደብረ ገነት ቅድስት ኪዳነ ምሕረት ሳይሽ ደብር ትባላለች። ገርማቸዋል። እንግዲህ የቤተ ክርስቲያን ካቴድራል ነው። ማንኛውም ኦርቶዶክሳውያን ግሸን ደብረ ከርቤ ቅድስት ማርያም ከመስቀሉ በረከት ከድንግል ማርያም በረከት ለማግኘት መላው ዓለም ኦርቶዶክሳውያን ሕዝበ ክርስቲያን ግሸን ደብረ ከርቤ ሄደው ሲመለሱ የሚያርፉባት፣ በቅዱስ ላሊበላ ገዳም ደርሰው ሲመለሱ የሚያርፉባት፣ አክሱም ጽዮን ማርያም ደርሰው ሲመለሱ የሚያርፉባት ሳራምባ ደብረ ገነት ቅድስት ኪዳነ ምሕረት ገዳም ናት። ይህችን ቤተ ክርስቲያን ብዙዎች ያውቋታል። በዚች ቦታ ላይ ማረፊያ ያደረጉት ለምንድን ነው ሲባል እመቤታችን ድንግል ማርያም በስደቷ ጊዜ ልጇን ኢየሱስ ክርስቶስን ታቀፋ። ከሷ ጋር የነበረው አረጋዊ ዮሴፍ፣ ከሷ ጋር የነበረችው ቅድስት ሰሎሜ በዚች ሳይሽ ደብር ተብሎ ተአምረ ማርያም ላይ እንደሚነግረን በሳይሽ ደብር ተራራ ላይ እመቤታችን ድንግል ማርያም አርፋባታለች። ለትንሽ ቀናትም ቢሆንም ተቀምጣባታለች። ከዚች ተራራ ላይ ተነስታ ልትሄስ ሕፃኑ ኢየሱስ ክርስቶስ እናቴ ሆይ አንቺን ሐናና ኢያቄም በሊባኖስ ተራራ ላይ ልጅ ለማግኘት በጾም በጸሎት በሱባኤ ፈጣሪያቸውን ጠይቀው እኔን ጠይቀው ተማጽነው አንቺን እንደወለዱ በዚች ቦታ ላይም ደግሞ ስደትሽን አስቦ ልጅ የሌላቸው ሰዎች በዚህ ቦታ መጥተው ይችን ያረፍሽባት
ቦታ እንደ ሐናና እንደ ኢያቄም ቢማጸኑ ልጅ የሌላቸው ልጅ ይሰጣቸዋል። በልዩ ልዩ የታመሙ ሰዎች ሁሉ እንዲፈወሱ የፈውሱ ቦታ የድህነቱ ቦታ ያደርግልሻል። ስምሽ በዚህ ለዘላለም ሲጠራ ሲታሰብ ይኖራል ብሎ ያ ሕፃን ኢየሱስ ክርስቶስ በስደቷ ጊዜ በዚች በሳራምባ ደብረ ገነት ሳይሽ ደብረ ታለች ላይ ክርስቶስ ሰምራና ቅድስት አርሴማ ገዳም አለ። በዛች ቦታ ላይ ቃል ኪዳን ገብቶላታልና ያን ቃል ኪዳን በማሰብ ዛሬ ብዙዎች የሚገርማቸው ብዙ ሊቃውንት የሚመሰክሩት የምስክሩ ቦታ ነው። ምእመናን ሕዝበ ክርስቲያን ብቻ ማለት ብዙ ሊቃውንት አባቶች ከሊቃውንት አባቶች ለምሳሌ ያክል እጥራላቸው የታወሪኬ የሚባለው የቅኔ መምህር ብዙ ሊቃውንት ብዙ መርጌታ ዛሬ አዲስ አበባ ያለ መርጌታ ቅኔ የተቀኙት ነው። ሳራምባ ደብረ ገነት ቅድስት ኪዳነ ምሕረት ብዙዎች እነ የታ ሄኖክን እንመለከት ብዙ ሊቃውንት መምህራን ያፈሩ የድጓው መምህር እነ የታ እጹብ የቅዳሴው መምህር እነ ፍሬ ስብሐት ብዙ ሊቃውንቶች የቅዳሴው ያቋቋሙ የድጓው የዜማው ብዙ መምህራኖች ያሉበት ብዙ አብነት ተማሪዎች የሚማሩበት ብዙ ምእመናን በየትም አቅጣጫ እየመጡ ይገርማቸዋል። በዚህ ደብር ላይ አስተዳዳሪ የነበሩት መምህር ቀሲስ ኃይሌ ብዙን ጊዜ ስለ እመቤታችን ገቢረ ተአምራት ይናገራሉ። ለምን መንክር እግዚአብሔር በላለ ቅዱሳን ነው። እግዚአብሔር በቅዱሳኖች ላይ አድሮ ድንቅ ስራ ይሰራል ይላል በአምላክ ነብይ እግዚአብሔር ቅዱስ ዳዊት እና ከድንቅ ስራዎች አንዱ ይህ ቦታ ነው። የት ሳራምባ ደብረ ገነት ቅድስት ኪዳነ ምሕረት ገዳም። ምንድነው ድንቅ ስራ የተሰራው ቢሉ ቀሲስ ኃይሌ በዚህ ደብር ላይ አስተዳዳሪ በነበሩበት ሰዓት ገርማቸዋል። ከአዲስ አበባ ባልና ሚስት ናቸው። ልጅ አጥተው እስከ አሜሪካን ድረስ ወጥተው ነበር። በምርመራ በዶክተር ያው ልጅ የሚገኝ መስሏቸው እስከ አሜሪካን ድረስ ወጥተው በዶክተሮች ልጅ እንደማይወልዱ ተነግሯቸው፣ ነገር ግን ወይ እዚህን የማን ተስፋ ያቆኑት በሰው ተስፋ ከማድረግ በእግዚአብሔር ተስፋ ማድረግ፣ በሰው ከመታመን በእግዚአብሔር ተስፋ ማድረግ፣ በሰው መታመን በእግዚአብሔር መታመን ይሻለኛል ብሎ ዳዊት እንደተናገረው በሰው ዘንድ ዶክተርን ተስፋ አድርገው ገንዘብን መከታ አድርገው እስከ አሜሪካን ድረስ ሄደው ነበር ልጅ እናገኛለን ብለው ግን ማግኘት አልቻሉም። ኋላ ላይ ግን በተአምረ ማርያም ላይ እመቤታችን በስደቷ ጊዜ በዚች በሳራምባ ደብረ ገነት ቅድስት ኪዳነ ምሕረት ገዳም ላይ እንደተቀመጠች ለትንሽ ቀናትም ቢሆን እንዳረፈችባት ቃል ኪዳን እንደተቀመጠችባት ልጅ የሌላቸው ሰዎች በዚህ ቦታ ላይ መጥተው ሱባኤ ቢይዙ ልጅ እንደሚያገኙ ሀሳባቸው እንደሚፈጸም ከልዩ ልዩ ደዌ በሽታ እንደሚፈወሱ መድኃኔዓለም ኢየሱስ ቃል ኪዳን የገባበት ቦታ ነው። ኢየሩሳሌም ማለት ነው ይቻላል። እና በዚህ ቦታ ላይ መጣ ትወልድም የተባለች ሴት ወልዳ ዛሬ ልጅ እናት ሆና እንደመሰከረች ብዙውን ጊዜ በዚህ ደብር አስተዳዳሪ የነበሩት መምህር ቀሲስ ኃይሌ እንደው በሁል ጊዜ ሲመሰክሩ ሰማቸዋለሁና አሁንም ደግሞ ብዙዎች እኔ እንኳን እዚያ ቦታ ላይ በሚገኝበት ወቅትና ሰዓት ላይ ብዙዎች ራሱ ሲመሰክሩ ነው። ልጅ የለንም ነበረ ልጅ አግኝተናል፣ እንደዚህ ያማ የነበረ ጸበሏን ተጠምቄ ጠጥቼ ድኛለሁ እያሉ በጸበሏ የተፈወሱ ከልዩ ልዩ ደዌ በሽታ የተፈወሱ ብዙ ምእመናን ክርስቲያኖች አሉና አሁንም ቢሆን እግዚአብሔር ገቢረ ተአምራት የሚቋረጥ አይደለም፣ ዘላለማዊ ነውና ይህ የገባው ቃል ኪዳን ጊዜያዊ ሳይሆን ዘላለማዊ ቃል ኪዳን ለእመቤታችን ለቅድስት ኪዳነ ምሕረት ቃል ኪዳን ስለተሰጣት በዚች ቦታ ላይ ምእመናን በልዩ ልዩ በሽታ የተያዛቸው ልዩ ልዩ ጭንቀት ያለባቸው ልዩ ልዩ ሀሳብ ያለባቸው ሀሳባቸው ያልተፈጸመላቸው በዚህ ቦታ ላይ መጣቸው ሀሳባቸው እንዲፈጸምላቸው ከልዩ ልዩ ደዌ በሽታ እንድትፈወሱ በቅድስት ኪዳነ ምሕረት ስም በልጇ በመድኃኔዓለም ስም በዚች በሳራምባ ደብረ ገነት ቅድስት ኪዳነ ምሕረት ገዳም መጥታችሁ ጸበሏን ጠጥታችሁ እንድትፈወሱ ሱባኤ ይዛችሁ በሱባኤ እመቤታችን ድንግል ማርያምን ልጇ መድኃኔዓለም ጠይቃችሁ መልስ የምታገኙ በቅድስት ኪዳነ ምሕረት ስም ጠይቃችኋለሁ። በኢትዮጵያ ሰሜን ሸዋ በደብረ ብርሃን ሀገረ ስብከት ስር የምትገኝ ጣርማ በር ወረዳ ከደብረ ሲና ዝቅ ብሎ አርማንያ ሳራምባ ደብረ ገነት ቅድስት ኪዳነ ምሕረት ገዳም ነው ያለውትና የዚች ገቢረ ተአምራት ቢነገር አያልቅም። ለምን? ይሄ አምላካዊ ቃል ስለሆነ በአምላክ ነብይ እግዚአብሔር ቅዱስ ዳዊት መንክር እግዚአብሔር በላለ ቅዱሳንሁ
በቅዱሳኖች ላይ አድሮ እግዚአብሔር ድንቅ ስራ ይሰራል ይላል። ከድንቅ ስራዎች አንዱ እዚህ ቦታ ላይ የሚሰራው ስራ የድነት ስራ አለ። የብዙ ገቢረ ተአምራት የሚደረግበት ስራ ይሰራል። ከገቢረ ተአምራት አንዱ ምንድነው? እመቤታችን ድንግል ማርያም በስደቷ ጊዜ ያረፈችበት የቃል ኪዳን ቦታ እንደመሆኑ አንፃር ልጅ የሌላቸው ሰዎች በዚህ ቦታ መጥተው ልጅ የሚያገኙ፣ ሀሳባቸው አልፈጸምላቸውም ያሉ ሰዎች በዚህ ቦታ ላይ መጥተው በሱባኤ እግዚአብሔር ድንግል ማርያምን ቅድስት ኪዳነ ምሕረትና ቅድስት ክርስቶስ ሰምራ ቅድስት አርሴማን የተማጸኑ መልስ የሚያገኙበት ጸበሏ እንግዲህ በዚህ ጋር አለ። በዚህ በቤተ መቅደሱ የምታዩት እዚህ ጋር ጸበል ቤት አለ። ይህ ጸበል ቤት እንግዲህ ለ24 ሰዓት አይቋረጥም። 24 ሰዓት የሚፈስ ጸበል ነው። ታች ደግሞ ቤታችን በስደቷ ጊዜ ያረፈችበት ነው እያቸዋለሁ። ከታች ከወንዙ ደግሞ 12 ጸበል አለ። የተፈጥሮ ጸበል 12 ጸበል አለ። ይህ 12 ጸበል 24 ሰዓት ነው የሚፈሰው እና በዚህ ቦታ ላይ ተጠምቀው ብዙ ሰዎች በአጋንንት የታሰሩት ከአጋንንት እስራት የሚፈቱበት፣ መሄድ ያቃታቸው ሰዎች ደግሞ ተጠምቀው ድነትን አግኝተው እየመሰከሩ እንደሆነ በዚህ ቦታ ላይ ብዙ ህመምተኞች ሰዎች በዚህ በሱባኤ ቦታ ይገኛሉ ማለት ነው። እና በእውነት እግዚአብሔር ድንቅ ስራ እየሰራ በዚህ ቦታ ላይ ይገኛልና ለመላው ዓለም ለምትኖሩ ህዝበ ክርስቲያን ይህንን ቪዲዮ ሸር እያደረጋችሁ በሰሜን ሸዋ ሳራምባ ደብረገነት ቅድስት ኪዳነ ምሕረት እመቤታችን ቅድስት ድንግል ማርያም በስደቷ ጊዜ ሕፃኑ ኢየሱስ ክርስቶስን ይዛ ከሰሎሜ ጋርና ከአረጋዊ ከቅዱስ ዮሴፍ ጋራ በተሰደደች ጊዜ በዚች ተራራ ላይ ሳይሽ ደብር ይላታል ተአምረ ማርያም ላይ በዚህ ቦታ ላይ እንዳረፈች በስደቷ ጊዜ እዚህ ቦታ ላይ እንደሰነበተች ለትንሽ ቀንም ቢሆንም እዚህ ተራራ ላይ ተቀምጣ እንደሰነበተች ተአምረ ማርያም ላይ ታሪኳ ይነገራል። አሁንም በዚሁ ገዳም ታሪኳ እየተነገረ በዚህ ታሪክና በዚህ ቦታ ላይ በተሰጣት ቃል ኪዳን ብዙ ሰዎች እየመጡ ከልዩ ልዩ ቦታ እየመጡ ድነት እያገኙ እየተፈወሱ ምስክርነት እየሰጡ ሀሳባቸው እየተፈጸመላቸው ድነት እያገኙ እመቤታችን እያመሰገኑ ነውና፣ ስለዚህ በልዩ ልዩ ጭንቀት፣ ህመም፣ ደዌ፣ በሽታ የተያዛቸው ሰዎች በዚህ በሰሜን ሸዋ ደብረ ብርሃን ሀገረ ስብከት ስር በምትገኘው ጣርማበር ወረዳ ከደብረ ሲና ዝቅ ብሎ አርማንያ ከተማ ላይ ሳራምባ ደብረ ገነት ቅድስት ኪዳነ ምሕረት መጥታችሁ እንድትፈወሱ በቅድስት ኪዳነ ምሕረት ስም ጥሬን አስተላልፋለሁ። እኔ መምህር ጳውሎስ ከተማ። ሰላም እግዚአብሔር ከሁላችን ጋር ይሁን።